የዓለም 80% ኢኮኖሚያዊ እንቅስቃሴ በጂ20 አባል ሀገራት ውስጥ ነው የሚገኘው። 60% የሚሆነው የዓለማችን ሕዝብ በእነዚሁ ሀገራት ውስጥ ይገኛል። 75% የዓለም የንግድ ዝውውርንም ይወክሉታል። ውድ የተረክ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን የዓለምን ኢኮኖሚያዊ ስርዓት ላይ ከፍተኛ ድርሻ ስላላቸው የግሩፕ 20 አባል ሀገራት አመሰራረትና አጠቃላይ ጉዞ ትሰማላችሁ። ሀገራችን ኢትዮጵያና በተለምዶ ጂ20 ተብሎ የሚጠሩት ስብስብም ያላቸውን ግንኙነት በተመጠነ ቆይታ እንነግራችኋለን። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ በቅድሚያ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በታላቅ ትህትና በመጠየቅ ጭምር ነው። ጂ20 ወይንም ግሩፕ 20 በመባል የሚጠሩት 20 ሀገራት ትልቅ ኢኮኖሚያዊ ትብብርን ይዘዋል። በውስጣቸውም ብቸኛዋን አፍሪካዊት ተወካይ ደቡብ አፍሪካን ጨምሮ አሜሪካ፣ ቻይና፣ ጃፓን፣ ጀርመን፣ ሩሲያ፣ ህንድ፣ ብራዚል፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ካናዳ፣ ደቡብ ኮሪያ፣ አውስትራሊያ፣ ቱርክ፣ ሳውዲ አረቢያ፣ ሜክሲኮ፣ ኢንዶኔዥያ፣ አርጀንቲና እንዲሁም የአውሮፓ ህብረትን ያቀፈ ስብስብ ነው። በሌሎች በርካታ ጉዳዮች ልዩነቶች ያሏቸው ሀገራት በአንድነት ያቀፈው ይህ ስብስብ የተመሰረተበት ዋነኛው ምክንያት እንደ አውሮፓውያን አቆጣጠር በ1999 በእስያ የተፈጠረውን ኢኮኖሚያዊ ቀውስ ለመፍታት በማለም በጀርመን በርሊን የመጀመሪያ ጉባኤውንም አካሂዷል። በወቅቱም የገንዘብ ሚኒስትሮችና የማዕከላዊ ባንክ አስተዳደር ለመቆጣጠር በሚልም ተቋቋመ። በዚህም በእስያ ያጋጠመውን አይነት ኢኮኖሚያዊ ቀውስ በድጋሚ እንዳይከሰት ለማድረግ የዓለም ባንክ የፖሊሲ ላይ መስራት ጀመረ። በዚህም በእስያ ያጋጠመው አይነት የኢኮኖሚያዊ ቀውስ በድጋሚ እንዳይከሰት ለማድረግ የዓለም የባንክ ፖሊሲ ላይ መስራት ጀመረ። በዓለም ዙሪያ ባንኮችና መንግስታት የገንዘብ መረጃን በግልጽነት እንዲያቀርቡም ተወሰነ። ግሩፕ 20 ከተቋቋመ በኋላ ለበርካታ ሀገራት ኢኮኖሚያዊና የፋይናንስ ድጋፎችን አድርጓል። ዋና ዓላማው የፋይናንስ ስርዓቱ ላይ ትኩረት በማድረግ የልማት ፕሮጀክቶችን ማገዝ፣ የዓለም ኢኮኖሚያዊ ችግሮችን ተባብሮ መፍታት፣ የአየር ንብረት ለውጥን መከላከል እንዲሁም ኢኮኖሚያዊ ትብብርን ማሳደግ በዋነኝነት የሚሰራባቸው ጉዳዮች ናቸው። የዓለም ግዙፍ ኢኮኖሚያዊ የሚያንቀሳቅሱት ሀገራት የያዘው ስብስብ በወቅቱ መስራቾቹ የተመረጡበት ዋነኛው ምክንያት የዓለምን ጥቅል ምርት ከፍተኛ ድርሻ ስለያዙ እንዲሁም በኢኮኖሚያዊ አቅም ዙሪያ ትልቅ ተጽዕኖ ስላላቸው በዓለም አቀፍ መድረክም ያላቸው ጉልህ ድርሻ ታሳቢ ተደርጎም ጭምር ነው። አባል ሀገራት በየዓመቱ በመሪዎች ደረጃ አንድ ጊዜ ይገናኛሉ። በየተራም የግሩፕ 20 አባል ሀገራት ስብሰባን ያሰናዳሉ። ከዚህ በተጨማሪም አባል ሀገራቱ በገንዘብና በውጭ ጉዳይ ሚኒስቴሮቻቸው በኩል ተጨማሪ ምክክሮችን የሚያደርጉባቸው ሌሎች መድረኮችም አሏቸው። በመሪዎች ደረጃ በሚደረገው ዓመታዊ የውይይት ዝግጅት ላይ ከአባል ሀገራቱ በተጨማሪ ተጋባዥ ሀገራት ይገኙበታል። ኢትዮጵያም በተደጋጋሚ ጊዜ በዚህ ትልቅ መድረክ ላይ ተጋብዛ ተካፍላለች። ከህብረቱ አባል ሀገራት ጋር የተናጠል የጋራ ትብብርም ፈጥራለች። ከኢሮፒያን ዩኒየን ጋር የመንገድ፣ የትምህርት፣ የጤናና ድጋፍ ስምምነቶችን እንዲሁም ከጃፓን ጋር ትምህርትና ተያያዥ ድጋፎችን ያቀፈ ስምምነትም አላት። ከአሜሪካ መንግስት ጋር በዩኤስአይዲ በኩል ጤናና ግብርና ላይ ያተኮረ የጋራ ስምምነት ላይም ትሰራለች። ከሌሎች ሀገራት ጋርም ዘርፈ ብዙ ስራዎችን በዚሁ አማካኝነት እየከወነች ትገኛለች። እንደ ኢትዮጵያ ሁሉ በርካታ ቁጥር ያላቸው ሀገራት ተጋብዘው በመድረኩ ላይ ይታደማሉ። በዚህ ስብሰባ ላይ ከሀገራት በተጨማሪ እንደ አፍሪካ ህብረትና ተመድ ያሉ አህጉር አቀፍና ዓለም አቀፍ ተወካዮችም ይታደሙበታል። ውይይቱ በኢኮኖሚያዊና በፋይናንስ ላይ ያተኮረ በመሆኑ IMF፣ ዓለም ባንክና መሰል ዓለም አቀፍ ተቋማትም በመድረኩ ተደጋጋሚ ጊዜ ሲሳተፉ ይታያል። በዚህኛው ዓመት ደቡብ አፍሪካ በታሪኳ ለመጀመሪያ ጊዜ የግሩፕ 20 ሀገራትን ስብሰባ ባሳለፍነው ሳምንት አዘጋጅታለች። በዚህ መድረክ ላይም ከአባል ሀገራት ውስጥ አሜሪካ፣ ሩሲያ እና ቻይና በመሪዎቻቸው በኩል ሳይወከሉ የቀሩ ሀገራት ነበሩ። እንደ ፈረንሳይ፣ እንግሊዝ፣ ህንድና ካናዳ የመሳሰሉት ተጽዕኗቸው ከፍ ያለ ሀገራት እንደተለመደው በመሪዎቻቸው በኩል እንደዚህ ቀደሙ ጉባኤውን ተካፍለዋል። በመድረኩ ላይ ኢትዮጵያን ጨምሮ ግብዣ የተደረገላቸው ከ15 በላይ ሀገራት ተገኝተውበት ነበር። ከስብሰባው በተጨማሪ የሀገራት መሪዎች የአንድ ለአንድ ውይይቶችን ያደረጉበትም ነበር።
G20 በቀጣይ በኢኮኖሚያዊ ጉዳዮችና ትብብሮች ላይ የሚሰራውን ሥራ አጠናክሮ እንደሚቀጥል ይጠበቃል። ላለፉት 26 ዓመታት በተጓዘባቸው ጊዜያት በርካታ ሀገራትን ለመቀላቀል ፍላጎት እንዳላቸው በተለያየ አጋጣሚ ጥያቄያቸውን ሲያቀርቡም ታይቷል። በሰሞኑ ስብሰባ ላይም አፍሪካ ህብረት ቋሚ መቀመጫ ሊኖረው ይገባል የሚል ጥያቄም ተነስቷል። በዚህና በሌሎች ጉዳዮች ላይ አባል ሀገራቱ ወደፊት ውሳኔ እንደሚተላለፍበት ተናግረዋል። የዛሬን አበቃን። ቸር ቆዩልን።